እነዚህ በየቀኑ የምንመገባቸው 10 ምግቦች ከመጠን በላይ ከወሰድናቸው መርዛማ ሊሆኑ እንደሚችሉ ያውቃሉ? ሰላም፣ ወደ እንቆቅልሽ ቻናል እንኳን በደህና መጡ። አንድ ጥያቄ እጠይቃችኋለሁ። አሁን በቤታችሁ ውስጥ ያሉ አንዳንድ ምግቦች በየቀኑ የምትመገቧቸው ከመጠን በላይ ከተመገቧቸው መርዝ ሊሆኑ እንደሚችሉ ብነግራችሁ ምን ይሰማችኋል? አይ የተበላሸ ምግብ አይደለም፣ ጃንክ ፉድም አይደለም እላችሁ፣ ቀን ያለፈበት ምግብም አይደለም እላችሁ፣ መደበኛ ጤናማ በየቀኑ የምንመገባቸው ምግቦች ነው የምነግራችሁ። እውነቱ ይሄ ነው። ማንኛውም ነገር ከመጠን በላይ ከሆነ መርዝ ሊሆን ይችላል፣ ውሃ እንኳን ሳይቀር። እነዚህ ዛሬ የምንመለከታቸው 10 ምግቦች ከመጠን በላይ ከተበሉ አደገኛ ሊሆኑ ይችላሉ። አይዟችሁ፣ አትፍሩ። ላስፈራራችሁ አይደለም የመጣሁት፣ ለማስተማር እንጂ። ኦኬ እንጀምር። የመጀመሪያው ውሃ ነው። አዎ ውሃ ከሁሉም ጤናማ የምንለው መጠጥ፣ ግን እጅግ ብዙ ውሃ በአጭር ጊዜ መጠጣት የውሃ መመረዝ ወይም ዋተር ፖይዝኒንግ ተብሎ የሚጠራ በሽታ ሊያመጣ ይችላል። ብዙ ውሃ በፍጥነት በምንጠጣበት ወቅት ሰውነታችን ሶዲየም መጠን ይቀንሳል፣ ሴሎቻችን ይፋፋሉ፣ የአእምሮ እብጠት ወይም ሊነፋ ይችላል። የውሃ መመረዝ ዋነኛ ምልክቶች ራስ ምታት ወይም ሄዴክ፣ ማቅለሽለሽ ወይም ቮሚቲንግ፣ ውዥንብር ወይም ኖዣ፣ ድንገተኛ ድንጋጤ ናቸው። ይህም ነገር ብዙ አልተለመደም፣ ግን የብዙ ሰዎችን ሕይወት ቀጥፏል። መልእክቱ ውሃ ጠጡ፣ ግን ከመጠኑ ያለፈ አይሆንም። ሁለተኛው ደግሞ ጨው ነው። ጨው ለሰውነታችን በብዙ መንገድ ይረዳል። ምግብ ማጣፈጥንም ይረዳል። ግን ጨው ብዙ ስንመገብ የደም ግፊትን ይጨምራል፣ ለስትሮክ አደጋ ያጋልጠናል፣ ሁላችንም የምንፈራው የኩላሊት በሽታም ያስከስታል። ከመጠን በላይ ጨው መጠቀም ለሰውነታችን መርዝ ሊሆን ይችላል። በቀን የሚመከረው ከ5 እስከ 6 ግራም ነው። ፈጣን ምግቦች ወይም ፋስት ፉድ እና የታሸጉ ምግቦች ከመጠን በላይ ማዘውተርም ለጨው መርዝነት ያጋጥላል። ስኳር በመጠኑ መርዝ አይደለም፣ ግን ለረጅም ጊዜ በተደጋጋሚ እና ከመጠን በላይ ከመጠቀም ስኳር እንደዚህ መርዛማ ባህሪዎችን ያስከትላል። የኢንሱሊን ችግር፣ 2 አይነት የስኳር በሽታ፣ እነዚህም ታይፕ ኤ እና ታይፕ ቢ በመባል ይታወቃሉ። የጉበት በሽታ ክብደት መጨመርንም ያካትታል። እኛ ሰዎች ስኳርን ከወደደን ከላይ ያየናቸው በሽታዎችም እኛን ይወዱናል። ስፒናች ቫይታሚን፣ አይረን፣ ፋይበር ያለበት ጤናማ ምግብ ነው፣ ግን ኦክስሌት የሚባል ኬሚካልንም ይዟል። ከመጠን በላይ ከተመገቡት የኩላሊት ጠጠርንም ሊፈጥር ይችላል። ስፒናች ሱፐር ፉድ ነው፣ ግን ሱፐር ፉድም ሲበዛ የሰውነታችንን ንጥረ ነገርን የሚያዛባ ይሆናል። ቱና ፕሮቲን እና ኦሜጋ 3 ያለበት ከሰውነታችን ገንቢ ንጥረ ነገርም ያለው ነው፣ ግን ቱና ውስጥ የሚገኝ ሜርኩሪ የሚባል መርዛማ ማዕድንም ይኖራል። ብዙ ቱና በመብላት ጊዜ ሜርኩሪ በሰውነታችን ሊጠራቀም እና ሊሰበሰብ ይችላል። እነዚህም ሜርኩሪ ፖይዝኒንግ ወይም የሜርኩሪ መመረዝ ምልክቶች ናቸው። ነርቭ ጉዳት፣ የማስታወስ ችግር ወይም አምኒዥያ፣ የእጅና የእግር መኮማተር ወይም መያያዝ። ነትሜግ ምንም የምንጠቀመው ትንሽ መጠን ቢሆንም ግን በውስጡ ሚሪኒስቲክ የሚባል ንጥረ ነገርንም ይዟል። ይህ ንጥረ ነገር አደገኛና መርዛማ ንጥረ ነገር ነው። ብዙም ከተወሰደ በንቃት ላይ ቅዠት ማየት፣ ፈጣን የልብ ምት፣ ማቅለሽለሽ እና ከባድ መረበሽ ያጋጥሙናል። ይህም ቅመም መብዛቱ ለእኛ አደገኛ ሊሆን ይችላል። ድንች መደበኛ ድንች ሳይበዛ ለሰውነት ጠቃሚ ነው፣ ግን አረንጓዴ ወይም የበቀለበት ድንች ሶላናይን የሚባል ንጥረ ነገርን ይዟል። ብዙ ከተበላ ደግሞ ማስታወክ፣ ተቅማጥ፣ ራስ ምታትንም ያስከትላል። ስለዚህም ድንች ስንጠቀም አረንጓዴን ንቁረጡ ወይም ጭራሹንም አይጠቀሙ። አልመንድ መደበኛ አልመንድ ጠቃሚ ነው፣ ግን ቢተር አልመንድስ ወይም መራራ አልሞንዶች ሳይናይድ የሚባል ንጥረ ነገር ይዘዋል። ሳይናይድም በከፍተኛ መጠን ከተበላ አደገኛ ሊሆን ይችላል። ስለዚህም ነው በገበያ ያሉት በመንግስት ምርመራና ተቆጣጣሪ የሚሸጡ ናቸው።
ካለ ቡና መዋል ይከብዳል። ደግሞም ካፊን ነርቨስ ሲስተማችንን ያነቃቃል። ግን ደግሞ ካፊን ሲበዛ የልብ መንቀጥቀጥ፣ ጭንቀት፣ እንቅልፍ እጥረት እናም በከባድ ሁኔታ ሲሆን ካፊን ቶክሲሲቲን የሚባል በሽታን ያስከትላል። ለዚህም ነው በቀን 400 ግራም ድረስ መውሰድ አስተማማኝ የሚሆነው። ይህም ማለት ከ3 እስከ 4 ሲኒ ቡና ያህል ነው። ቸኮሌት በውስጡ ቲዮብሮማይን የሚባል ንጥረ ነገርን ይዟል። ለሰው በመጠኑ ከተወሰደ ለሰውነታችን ጥሩ ነው፣ ግን ሲበዛም የልብ ላይ ጫና እናም የልብ ምት መዛባትን ያስከትላል። ለዚህም ነው ለውሻ ቸኮሌት እንዳይመገብ የሚመከረው። እንግዲህ ዋናው ትምህርት ምንድን ነው? እነዚህ ሁሉ ተዉ ማለት አይደለም፣ በመጠኑ ይሁን እንጂ። ይህ ሀሳብ ከብዙ ዘመናት በፊት ሳይንስ ተናግሯል። ማንኛውም ነገር ከመጠን በላይ ከሆነ መርዝ ሊሆን ይችላል። ኦክስጅንም ይሁን ቫይታሚን፣ ውሃ እንኳን። ሰውነታችን ሚዛን ይፈልጋል። ብዙም አይደለም፣ ትንሽ አይደለም፣ በመጠኑ። ይህ ቪዲዮ አስደንጋጭ ነበር? እንግዲያውን ለጓደኞቹ አጋሩት። ጤናማ ማለት ያልተገደበ ማለት አይደለም ሚለውን ያውቁ። ከነዚህም ውስጥ ያስደነገጡ የትኛው ነው? ለእኔ ውሃ ነው። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ያድርጉ።